ግብጽ ካይሮ በፍጥነት በመግባት ከግብጽ አቻቸው ፕሬዝዳንት አልሲሲ የደግፉንና ከጎናችን ቁሙ የሚል ጥያቄ እያቀረቡ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እርሳቸው ደግሞ ከህወሓት መንደር የደግፉን ጥያቄ ቀርቦላቸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ለኤርትራ መንግስት ይፋዊ የድጋፍ ጥሪ ማቅረቡ ተሰምቷል። ከህወሓት የጦር ጀነራሎች አንዱ የሆኑትና የምዕራብ ግንባር አዛዥ የሆኑት ብርጋዴር ጀነራል ምግበ ኃይሌ ለኤርትራ መንግስት በይፋ የድጋፍ ጥያቄ ያቀረቡ ሲሆን ቅድመ ዝግጅት ጨርሰናል ሲሉ አክሱም ከተማ ላይ በይፋ ባስተላለፉት መልእክት ዝግጅት ጨርሰናል፣ ለመመከትም ተዘጋጅተናል ሲሉ በይፋ ለኤርትራ መንግስት ከጎናችን ይቁም የሚል መልእክት ያስተላለፉ ሲሆን በኢትዮጵያ ውስጥ የሚገኙ ታጣቂ ኃይሎችም ትብብር እንዲያደርጉ ጥሪ ማቅረባቸው ሲገለጽ ህዝባችንን እንደ ከዚህ ቀደሙ ዋጋ በማያስከፍል መንገድ በቂ ዝግጅት አድርገናል፣ ውሳኔያችንም ይተገበራል ሲሉ ነው የተደመጡት። ብርጋዴር ጀነራል ምግበ ኃይሌ ያስተላለፉት ይህ የድጋፍ ጥሪ የህዝባዊ ወያነ ሓርነት ትግራይ ህወሓት ወታደራዊ ኃይልን ይሁን ሁሉን የሚያካተተ አመራር ስለመሆኑ የተገለጸ ነገር ባይኖርም ወታደራዊ አመራሩ ህወሓት እንዲሁም ጊዜያዊ አስተዳደሩ በሂደት ውስጥ ባለድርሻ በመሆናቸው ውሳኔው የጋራ ስለመሆኑ በይፋ የተባለ ነገር አለመኖሩን ያነሱት ዘገባዎቹ